እናቶች፣ አባቶች በፍቅር ወደዚህ ትመጡልናላችሁ። የዛሬው ግብር በታላቅ ድምቀት እያከበርን ያለበት ቀን ስለሆነ እዛ ጋር ያላችሁ ወንድሞች ፕሮግራሙን ጀምረ መልዕክት አስተላልፈን ቶሎ እንድንበተን ወደዚህ ትመጡልን። ታች ላይ ያላችሁ ወደ ትምህርት ቤቱ ላይብረሪ አካባቢ ያላችሁ ወንድሞች ወደዚህ ትመጡልን። ላይብረሪ አካባቢ ያላችሁ ወንድሞች መልዕክታችንን እየሰማችሁን ወደዚህ ትመጡልን። አበና ንግድ ባንክ አካባቢ ያላችሁ ታች አበና ንግድ ባንክ አካባቢ ያላችሁ ወደዚህ መምህራኑ ነው። ሌላኛው ደግሞ እሺ በዚህ ስራ ተማሪዎቻችንን ጉዳዩን አስጨብጠው የጋራ አድርገው ተማሪካዊ ባለቤትነቷን ለማስመለስ ህጋዊ ተጠቃሚነቷን ለማረጋገጥ የፓርቲ መታገያ ሀሳብ እና የህዝቦች የመጠቀም የመልማት ጥያቄ አንግባ ሰፊ ስራ በዓለም አደባባይ ማንሳትና መሞገት ጀምራለች። ጥያቄው እንዲመለስ ረጅም ርቀት መውሰድ ችላለች። በእርግጥም ሀገራችን የባህር በር ባለቤት ነበረች። ባለቤትነቷም ሰላማዊ ህጋዊ በሆነ መንገድ እንደሚመለስላት በሙሉ ልብ ማረጋገጥ ይቻላል። ምክንያቱም ፓርቲያችን የማይጨርሰውን ጉዳይ አጀንዳ አያደርግም አይጀምርምም። በሌላ ገጠመኝ የቀይ ባህር ባለቤት ሆነን ደስታችንን ለመካፈል ለመጋራት እንደምንገናኝ ባለሙሉ ተስፋ ነኝ። አንገናኝም? አመሰግናለሁ። በሌላ መንገድ የኢትዮጵያ ሁለንተና እድገት ብልጽግና ቁልፍ ሚና ያላቸው የማዳበሪያ ፋብሪካ፣ የጋዝ ፋብሪካ፣ ግዙፉ የአፍሪካ አየር መንገድ ግንባታ፣ ነዳጅ ማውጣት፣ ኒውክሌር ማበልጸጊያ፣ ዜጋ ተኮር ስራዎች በአዲስ ዓመት 2018 እንደምናስመርቅና እንደምናስጀምር የፓርቲያችን ሊቀመንበር የሀገራችን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የአዲስ ዓመት ብስራት አብስረውናል። በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ከፌዴራል እስከ ክልል እስከ ዞን እስከ ወረዳ እስከ ቀበሌ ያሉ የልማት ተሳታፊ አካሎችን በጣም አድርጌ አመሰግናለሁ። እንግዲህ ነገሌ ብሎ መዘርዘሩ አስፈላጊ አይደለም። የሚመለከተው ሁሉ ሊመሰገን ይገባዋልና በጣም አድርጌ እንድታመሰግኑ እንፈልጋለሁ። ከዚህ በመቀጠል በጣም ትምህርት ሰጭ ሐቂቃ በሌላ ሀገር ያየነውን እያየን ያለንበት አዲስ አበባ በ3 4 ዓመት ሳይሆን በየቀኑ እየተቀየረች የውጭ ዓለም እየመሰለች ያየንበት አባይ ተገድቦ ሙኒቱ አብቅቶ ሲመረቅ ያየንበት ከአፋር ክልል ጤፍ ሲመረት ስንዴ ሲመረት ያየንበት ጊዜ ቢኖር አሁን ብቻና ብቻ ነው። ግድባችንን መሙላት ከቻል ኪሳችንን መሙላት እንደማይቸግረን 100% ልናረጋግጥ እንችላለን ማለት ነው። ነገር ግን ከወሬ ስራን ካስቀደም ከወሬ ስራን የምናስቀድም ከሆነ ከላይ ያለውን ከመተቸት ከላይ ያለው እታች ያለውን ከመውቀስ እልፍ ብለን ስራ ላይ የምንጠመድና ለውጤት የምንጥር ከሆነ በአጭር ጊዜ የኑሮ ውድነት የሚባለውን አሰናብተን አገራችንን ያደገች የበለጸገች ሀገር ሆና የምናይበት ጊዜ ቅርብ መሆኑን ያረጋገጥንበት ስራ ነው ማለት ነው። ስለዚህ ወንድሞች፣ በተለይ ወጣቶች፣ አባቶችም፣ እናቶችም፣ እህቶችም፣ ልጆችም ሁላችንም ፊታችንን ለሰላም፣ ፊታችንን ለልማት፣ ፊታችንን ለእድገት ልናዞር ይገባናል ማለት ነው። ወሬ ይብቃን። የሥራ ሰዎችን እንሆን። ሰርተው እያሳዩን ነው። ከሰሩ የማይደረስበት ነገር እንደሌለ በተጨባጭ እያየን ያለንበት ሁኔታ ነው። የሥራ ሰዎችን እንሆን የሚል መልእክት ማስተላለፍ እወዳለሁ። ስራ ትምህርትን ያካትታል። ስራ ሀሳብ ማበልጸግን ማሳደግን ያካትታል። ስራ መከባበርን፣ መሰማማትን፣
አንዳችን ለአንዳችን ቦታ መስጠትና ከኔ ወንድሜ ይበልጣል ማለትን ያካተተ ነው ማለት ነው። እንደዛ ተከባብረን ተሰማምተን አንዳችን ለአንዳችን አርአያ ለመሆን የምንጥር ከሆነ የማንደርስበት ነገር የለምና የሥራ ሰዎች እንሁን። በዚህ ላይ ሳላስታውስ የማላልፈው ሰላም የማይጥማቸው አካሎች እንዳሉ ሁላችንም እናውቃለን። ልማት የማያስደስታቸው የልማት እንቅፋት ለመሆን ሌት ተቀን የሚያስቡ ሰዎች እንዳሉ እንገነዘባለን።